ሰላም የራስን ስራ ለመጀመር አስቦ ነገር ግን እረ ገንዘብ የለኝም በሚል ሐሳብ ወደ ኋላ ያለ ሰው አለ። እንግዲህ ዛሬ በጣም አሪፍ መፍትሄ አለን። በኢትዮጵያ ውስጥ በሀገራችን በትንሽ ካፒታል ብቻ ልንጀምራቸው የምንችላቸውን 10 ምርጥ የንግድ ሐሳቦችን እንመለከታለን። ምናልባት ይሄ የህልም ጉዞ መጀመሪያ ሊሆን ይችላል። እስቲ እንግዲህ አብረን እንዝለቅ። እሺ፣ ትልቁ ጥያቄ ይሄ ነው። በኢትዮጵያ ውስጥ በትንሽ ገንዘብ የራስን ሥራ መጀመር በእርግጥ ይቻላል? መልሱ በጣም ግልጽ እና ቀጥተኛ ነው። አዎ ይቻላል። እርግጥ ነው ቀላል ነው እያልኩኝ አይደለም። ፈተናዎችማ አይጠፉ። ግን ትክክለኛውን ሐሳብ ካገኘን፣ ትንሽ ፈጠራ ከጨመረንበት እና ከሁሉም በላይ ደግሞ ትጋት ካለን በቃ በሮቹ ክፍት ናቸው። ዛሬ የምናየውም እነዚህን በሮች እንዴት ማንኳኳት እንደምንችል ነው። እሽ እንጀምር። የመጀመሪያው ክፍላችን የከተማው አዲስ ፍላጎቶች ይላል። እስቲ እናስበው ከተሞቻችን እንዴት በፍጥነት ያደጉ እንደሆነ። ይሄ እድገት ዝም ብሎ ሕንፃና መንገድ ብቻ አይደለም። አዲስ የአኗኗር ዘይቤዎችን፣ አዲስ ፍላጎቶችን ይዞ ነው የሚመጣው። እና እነዚህ ፍላጎቶች ውስጥ ነው እንግዲህ ትልልቅ የንግድ ዕድሎች የተደበቁት። እስቲ አብረን እንያቸው። እንግዲህ በዚህ ክፍል ውስጥ የዕቃ ማድረስ አገልግሎትን እናያለን፣ የሙያዊ ጽዳት አገልግሎትን፣ የሕፃናት እንክብካቤና ማጠናከሪያ፣ የዝግጅት ማስተባበርን እና ደግሞ የጁስና ሰላጣ ባር እንመለከታለን። አያችሁ፣ አምስቱም ሐሳቦች አንድ የሚያመሳስላቸው ነገር አለ። እሱ ምንድን ነው? የፈጠነውን የከተማ ሕይወት ቀላል ማድረግ፣ በቃ የሰዎችን ችግር መፍታት ነው። እስቲ የአንዳንዳቸውን በዝርዝር እንመልከት። እሺ፣ የመጀመሪያው የዕቃ ማድረስ አገልግሎት። ይሄ አሁን በጣም የተለመደ የመጣ ነገር ነው። በቃ ኦንላይን ሱቆች በዙ፣ ምግብ በስልክ ማዘዝ ልምድ ሆነ። እስቲ አስቡት፣ በደከመ ሰዓት ወይም ሥራ በበዛበት ጊዜ ያዘዙትን ምግብ ወይም ሰነድ ወይም የገዙትን ዕቃ ደጅ ድረስ በፍጥነትና በታማኝነት የሚያደርስ ሰው ማግኘት ትልቅ ነገር እኮ ነው። እና ይህንን ሥራ ለመጀመር ትልቅ መኪና አያስፈልግም። በሞተር ሳይክል ወይም በብስክሌት እንኳን መጀመር ይቻላል። እዚህ ላይ ግን የስኬት ቁልፉ ፍጥነትና ታማኝነት ናቸው። በቃ ቃልን ማክበር ነው። ሌላኛው ከዚሁ ከከተማ ሩጫ ጋር የተያያዘ ትልቅ ፍላጎት የጽዳት አገልግሎት ነው። የከተማ ኑሮ በጣም የተጣበበ ነው። ሁሉም ሰው በየራሱ ጉዳይ ሲሯሯጥ ነው የሚውለው። ታዲያ ቤት ወይም ቢሮ ለማጽዳት ጊዜ ከየት ይገኛል? በቃ ይህንን ክፍተት ነው እንግዲህ በሙያዊ የጽዳት አገልግሎት የምንሞላው። እዚህ ላይ ግን ስኬት የሚመጣው ታማኝ ሰራተኞችን በማግኘት እና በጣም ጥራት ያለው አገልግሎት በመስጠት ነው። አሁን ደግሞ በቀጥታ ከቤተሰብ ጋር ወደሚያያዝ ሐሳብ እንምጣ። የሕፃናት እንክብካቤና ከትምህርት ቤት በኋላ ማጠንከሪያ። አሁን በከተሞች ውስጥ እናቱም አባቱም የሚሰሩባቸው ቤተሰቦች በጣም እየበዙ ነው እና እነዚህ ወላጆች ከምንም ነገር በላይ የሚፈልጉት ነገር ቢኖር ለልጆቻቸው ደህንነቱ የተጠበቀ እና አእምሮአቸውን የሚያሳድግ ቦታ ማግኘት ነው። ስለዚህ በዚህ ሥራ ውስጥ ትልቁ ነገር የወላጆችን እምነት ማግኘት ነው። በቃ ለልጆቹ እውነተኛ የመማሪያ እና የመጫወቻ ስፍራ መፍጠር። ይሄ ነው የስኬት መሰረቱ። የዝግጅት ማስተባበር፣ ይሄ ደግሞ ሌላኛው ትልቅ ዕድል ነው። እስቲ አስቡት፣ የልደት ቀን፣ ሰርግ፣ መርጋት፣ እነዚህ በሕይወት ውስጥ ትልልቅ ቀናቶች ናቸው እና ሁሉም ሰው እነዚህ ቀናቶች ልዩና የማይረሱ እንዲሆኑለት ይፈልጋል። ግን የማስተባበሩን ሩጫና ጭንቀት ማንም አይፈልገውም። ስለዚህ ትንሽ ፈጠራ እና ነገሮችን በስርዓት የማደራጀት ችሎታ ብቻ ካለ የሰዎችን ልዩ ቀናት በማሳመር በጣም አሪፍ ንግድ መፍጠር ይቻላል። በዚህ ክፍል የምናየው የመጨረሻው ሐሳብ ደግሞ ከጤና ጋር የተያዘ ነው። የጁስና ሰላጣ ባር። አሁን ላይ ጤናማ የአኗኗር ዘይቤ ከመቼውም ጊዜ በላይ ትኩረት እያገኘ ነው። ሁሉም ሰው ጤናማ መሆን ይፈልጋል፣ ግን ደግሞ ፈጣን አማራጭም ይፈልጋል። ታዲያ ትኩስ የፍራፍሬ ጁሶችን፣ ስሙዚዎችን፣ ሰላጣዎችን ማቅረብ ይሄንን ፍላጎት በቀጥታ ነው የሚመልሰው። እዚህ ላይ ግን ምንም አይነት መደራደር የሌለባቸው ሁለት ነገሮች አሉ፤ ንጽህናና ጥራት ያላቸው ትኩስ ግብዓቶች። እሺ አሁን ደግሞ ወደ ሁለተኛው ክፍላችን እንሻገራለን።
ክህሎትን ወደ ገበያ ማምጣት። ይሄ በጣም ወሳኝ ክፍል ነው። ምክንያቱም እዚህ ላይ ትልቁ ካፒታል ገንዘብ አይደለም። ትልቁ ካፒታል ያለን እውቀትና ችሎታ ነው። እስቲ እንዴት እንደሆነ እንመልከት። እዚህ ክፍል ውስጥ የምናያቸው 2 ሐሳቦች አሉ። አንደኛው የዲጂታል ገበያ እና የማህበራዊ ሚዲያ አስተዳደር ሲሆን፣ ሁለተኛው ደግሞ የሞባይል እና የኤሌክትሮኒክስ ጥገና ነው። ሁለቱም በዘመናዊው ዓለም ውስጥ በጣም ወሳኝ ክህሎት ላይ ነው የሚያተክሩት። አንደኛው በማይታየው የዲጂታል ዓለም፣ ሌላኛው በሚታየው የቴክኖሎጂ ዓለም ውስጥ እና ሁለቱም በጣም ከፍተኛ ተፈላጊነት አላቸው። እስቲ ያንን እንመልከት። አሁን አብዛኛዎቹ ንግዶች ትልቅም ትንሽም ወደ ኦንላይን ገበያ ለመግባት የሞከሩ ነው። ግን ችግሩ ምንድነው? የማህበራዊ ሚዲያ ገጾቻቸውን በአግባቡ ለማስተዳደር ጊዜውም እውቀቱም የላቸውም። እና የሚያስደንቀው ነገር እኮ አንድ ስማርት ስልክና የኢንተርኔት እውቀት ብቻ ይዞ ለአነስተኛ ንግዶች በጣም ትልቅ ለውጥ ማምጣት ይቻላል። ግን ስኬታማ ለመሆን ፈጠራን ተጠቅሞ ለደንበኛችን ተጨባጭ የሽያጭ ውጤት ማሳየት፣ ይህ በጣም ወሳኝ ነው። ሁላችንም አሁን በቴክኖሎጂ ላይ የተንጠለጠለ ኑሮ ነው የምንኖረው አይደል? እስቲ ስልካችን ወይም ኮምፒውተራችን ድንገት ሲበላሽ ምን ያህል እንደምንጨነቅ እናውቃለን። በቃ ህይወት የቆመ ነው የሚመስለው። ስለዚህ ፈጣን፣ ታማኝ እና ከሁሉም በላይ ችሎታ ያለው የኤሌክትሮኒክስ ዕቃ ጠጋኝ በጣም ከፍተኛ ፍላጎት አለው። እዚህ ላይ የቴክኒክ ችሎታ እና ታማኝነት ከምንም በላይ ናቸው። እንግዲህ እነዚህን 2 ሐሳቦች ዲጂታል እና አካላዊ ክህሎቶችን ጎን ለጎን ስናያቸው በጣም የሚያስገርም ነገር አለ። ሁለቱም በክህሎት ላይ ነው የተመሰረቱት፣ ግን የሚፈቱት ችግር ይለያያል። የዲጂታል ገበያ በፈጠራ እና በኦንላይን ዓለም ላይ ሲያተኩር፣ የኤሌክትሮኒክስ ጥገና ደግሞ በእጃችን የምንይዘውን ተጨባጭ አካላዊ ችግር ነው የሚፈታው። በሌላ አነጋገር አንዱ የማይታየውን ስም ይገነባ፣ ሌላኛው ደግሞ የሚታየውን የተበላሸ ዕቃ ይጠግናል እና ሁለቱም በዘመናችን በጣም አስፈላጊ ናቸው። እሺ፣ አሁን ደግሞ ወደ መጨረሻው ክፍላችን ደርሰናል። ባህልን እና መሬትን ማዘመን። ይሄ ክፍል ደግሞ ባህላዊ ምርቶችን እና የአካባቢ ሀብቶችን በማዘመን እንዴት ዋጋ መጨመር እንደሚቻል የምናይበት ነው። በቃ በሀገራችን ውስጥ ያሉትን ሀብቶች በአዲስ ዓይን የመመልከት ዕድል ነው ይሄ። እንግዲህ በዚህ የመጨረሻ ክፍል 3 ሐሳቦችን እናያለን። እሴት ጨምሮ ማሸግ፣ የባህል ቁሳቁሶችን ማዘመን እና የከተማ ግብርና። እነዚህ 3ቱ ሐሳቦች በዙሪያችን ባሉ አንዳንዴም ብዙ ዋጋ በምንሰጣቸው ነገሮች ላይ ነው የሚያተኩሩት። ከግብርና ውጤቶች እስከ ባህላዊ ዕደ ጥበብ ድረስ እነዚህን ሀብቶች እንዴት ወደ ዘመናዊና ተፈላጊ ምርቶች መቀየር እንደሚቻል ነው የምናየው። እሺ፣ የመጀመሪያው እሴት ጨምሮ ማሸግ ነው። እስቲ አስቡት፣ ማር፣ በርበሬ፣ ሽሮ፣ እነዚህ ምርጥ የሀገር ውስጥ ምርቶች ናቸው። ግን በባህላዊ መንገድ ብቻ ከምንሸጣቸው በጥሩ ሁኔታ አጽድተን አሽገን እና በሚያምር መልክ ብናቀርባቸውስ እንዴት ዋጋቸው እንደሚጨምር አስቡት። ሰዎች እኮ ለንጽህና እና ለጥራት ተጨማሪ ዋጋ ለመክፈል ዝግጁ ናቸው። ማራኪ እሽግ በራሱ ግዙኝ የሚል ዝምተኛ ሻጭ ነው ማለት ይቻላል። ሌላኛው በጣም ድንቅ ሐሳብ ደግሞ የባህል የሽመና ውጤቶችን ወስዶ ከዘመናዊ ፋሽን ጋር ማዋሃድ ነው። ወጣቱ ትውልድ ባህሉን እና ማንነቱን መግለጽ ይፈልጋል፣ ግን ደግሞ ከዘመናዊ አኗኗሩ ጋር በሚሄድ መልኩ ማድረግ ይፈልጋል። ስለዚህ ልዩ የሆነ ዲዛይን እና ጥራት ያለው አጨራረስ እነዚህን ምርቶች ከአገር ውስጥ አልፎ ለዓለም ገበያ ተፈላጊ እንዲሆኑ ያደርጋቸዋል። በከተሞች ውስጥ ንጹህና ኬሚካል የሌለው አትክልት ማግኘት እንዴት ከባድ ይሆን እንደመጣ ሁላችንም እናውቃለን። እና የከተማ ግብርና ይህንን ችግር ነው የሚፈታው። በቤት ጣራ ላይ፣ በረንዳ ላይ ወይም ባለች ትንሽ ክፍት ቦታ ላይ አትክልቶችን በማምረት ለአካባቢያዊ ማህበረሰብ መሸጥ ይቻላል። እዚህ ላይ ዋናው ነገር ያለውን ቦታ በአግባቡ መጠቀም እና ጥሩ የገበያ ትስስር መፍጠር ነው። እንግዲህ ያየናቸውን 10ሩንም የንግድ ሐሳቦች ስናጠቃልል ለስኬት በጣም ወሳኝ የሆኑ አንዳንድ የጋራ ነጥቦች አሉ። እስቲ እነዚህን የመጨረሻ ቁልፍ ሐሳቦች አብረን እንመልከት።
እንግዲህ 10ሩንም ሐሳቦች ስንመረምር አንድ ወሳኝ እውነት ደጋግመን አግኝተናል። እሱም ምንድነው? ስኬት የሚመነጨው ከትልቅ ካፒታል ሳይሆን ከባህሪ ነው። አዎ ከባህሪ። ታማኝነት፣ ጥራት እና ንጽህና፣ ፈጠራ እና የደንበኞችን እውነተኛ ፍላጎት መረዳት። እነዚህ ናቸው የማንኛውም ሥራ መሠረቶች። ገንዘብ መሳሪያ ሊሆን ይችላል፣ ግን እነዚህ ባህሪያት ከሌሉ ዘላቂ ስኬት መገንባት በፍጹም አይቻልም። በመጨረሻም በዚህ ጥያቄ ልሰናበት። ከቀረቡት ሐሳቦች ውስጥ የራሴን ክህሎትና እውነተኛ ፍላጎት በተሻለ ሁኔታ የሚገልጸው የትኛው ነው ብሎ እያንዳንዱ ሰው ራሱን ቢጠይቅስ፣ ትልቁ እርምጃ የሚጀምረው ትክክለኛውን ሐሳብ ከመለየት ነው። ከዚያ በኋላ የሚያስፈልገው በቃ በቁርጠኝነት መነሳት ብቻ ነው።